እንደምን ሰነበታችሁ የሄሎ ወርልድ ኒውስ አድማጮቻችን። ዛሬ አርብ ሰኔ 19 2026 በመካከለኛው ምስራቅ እየተከሰተ ስላለው ወቅታዊና ትልቅ የዜና አጀንዳ እናሳውቃችኋለን። ከ48 ሰዓት በፊት በአሜሪካና በኢራን መካከል ተፈርሞ የነበረው የሰላም ስምምነት አሁን ትልቅ ፈተና ገጥሞታል። የስዊዘርላንድ የውጭ ጉዳይ ሚኒስትር ዛሬ ሊካሄድ የነበረውን ከፍተኛ የመንግስት የቴክኒክ ንግግሮች መሰረዙን አረጋግጧል። ይህ ውሳኔ የተላለፈው የነጭ ቤተ መንግስት ምክትል ፕሬዝዳንት ጄዲ ቫንስ ወደ ስዊዘርላንድ የሚያደርጉትን ጉዞ ማዘግየታቸውን ካስታወቁ በኋላ ነው። የክልሉን ሰላም መልሶ ያመጣል ተብሎ ተስፋ የተጣለበት ይህ ስምምነት በየቀኑ የሚለዋወጠው የፖለቲካ ሁኔታ ምክንያት አሁን በከፍተኛ ጥርጣሬ ውስጥ ወድቋል። ባለፈው ሮብ ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የኢስላማባድ መግቢያ በሰነድ መፈራረማቸው ይታወሳል። ይህ የ14 ነጥብ ስምምነት ከየካቲት ወር መጨረሻ ጀምሮ ሲካሄድ የነበረውን ግጭት ለማቆም ያለመ ነበር። ስምምነቱ 3 ዋና ዋና ነጥቦችን ያካተተ ነበር። በሁሉም ግንባሮች ላይ የሚደረግ ፈጣን የተኩስ አቁም እና የሆርሙዝ ባህር ሰላጤ ለንግድ መክፈት፣ ዘላቂ ሰላምን ለማምጣት የ60 ቀናት ድርድርን ጊዜ መመደብ ነበር። የአሜሪካ የባህር ኃይል በሆርሙዝ ባህር ሰላጤ ላይ የጣለውን ማዕቀብ ማንሳቱ ቢታወቅም የኢኮኖሚ ማዕቀቦች ማቃለልና የኒውክሌር ትጥቅ መፍታትን የሚያመለክተው የተከናወነው ድርድር ሂደት ግን ዛሬ ንግግሩ በመሰረዙ ምክንያት አጣብቅኝ ውስጥም ገብቷል። ታዲያ መዘግየቱ ለምን አስፈለገ? ዋናው የክርክር መነሻ በሊባኖስ የተካሄደ ያለው ግጭት ይመስላል። ምንም እንኳን ስምምነቱ በሁለት ግንባሮች ግጭት እንዲቆም ቢጠየቅም በተግባር ግን ሰላም አላሰፈነም። ትናንትና ማምሻው የእስራኤል ወታደራዊ ኃይል በደቡብ ሊባኖስ ጥቃቱን ቀጥሏል። የሊባኖስ መንግስት የዜና ወኪል ቢያንስ 16 ሰዎች መሞታቸውን ዘግቧል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው እስራኤል የዚህ ስምምነት ፈራሚ እንዳልሆነች ከሂዝቦላህ የመጣው ስጋት እስኪወገድ ድረስ በደቡብ ሊባኖስ የጸጥታ ቀጠናን ጠብቀው እንደሚያቆዩም አስታውቋል። ይህ ሁኔታ አሜሪካን ለሁለት ከፍሎታል። ኢራን ስምምነቱን ሊባኖስን ጨምሮ በሁሉም ቦታ መተግበር አለበት ብላ ስትሟግት፣ የእስራኤል ራሷን ወታደራዊ ዘመቻ በመቀጠሏ አሜሪካ በአንድ በኩል ከረጅም ጊዜ አጋሯ በሌላ በኩል ደግሞ በአዲስ ከገባቸው ድርድር አጋሯ ጋር ዲፕሎማሲያዊ መተላለቅ ውስጥ እንድትገባ አድርጓታል። በዋሽንግተንም ቢሆን የፖለቲካው ሙቀት እየጨመረ ነው። የፕሬዝዳንት ትራምፕ ስምምነቱን ለሰላም አስፈላጊ እርምጃ ነው ሲሉም ይሟግታል። ነገር ግን ከሁለቱም የፖለቲካ ፓርቲዎች ከፍተኛ ተቃውሞ እየገጠማቸው ነው። በሌላ በኩል የዓለም ገበያ ለዚህ ሁኔታ ምላሽ እየሰጠ ነው። የነዳጅ ዋጋው ስምምነቱ ሲፈረም ወርዶ የነበረ ቢሆንም አሁን ባለው አለመረጋጋት እንደገና ተለዋጭ ሆኗል። ባለሀብቶች ስምምነቱ በወታደራዊ ግጭቶች መካከል ይጸና እንደሆነ በመጠባበቅ ላይ ናቸው። የመጨረሻ ስምምነት ላይ ለመድረስ የተያዘው የጊዜ ገደብ ነሐሴ 17 ቀን ቢሆንም የዛሬው ድርድር መሰረዝ ግን ያ ቀን ከቀን ወደ ቀን እየራቀ መምጣቱን ያሳያል። የሚቀጥለው ጥያቄ ምንድን ነው? ዋሽንግተን ንግግሩን እንደገና ታስጀምሯለች ወይስ ይህ የኢስላማባድ የመግባቢያ ሰነድ መጨረሻ ነው? እነዚህ ጉዳዮች በቅርበት የተከታተልን ልናሳውቃቸዋለን። ለወቅታዊና ትክክለኛ መረጃዎች ሁሉም ከሄሎ ወርልድ ኒውስ ጋር ይቆዩ። እኔ ዜና አቅራቢያችሁ ኢዮኤል ነኝ። ስለተከታተላችሁኝ እናመሰግናለን። ቸር ቆዩልኝ።